ሰላም ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ከቪዲዮው በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እና ቻናሉን ተጠቃሚ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ እና ዛሬ እጅሽ ከምን ብላችሁ ካላችሁኝ የፕሮቲን ጥቅም እና የፕሮቲን መከላከያ የፕሮቲን እጥረት የሚለውን ጠቅለል አድርጌ ይዤላችሁ መጥቻለሁ። ሁላችንም ወደ ቪዲዮ እንሄድ። ፕሮቲን ለሰውነታችን ግንባታ፣ ጥገና፣ አጠቃላይ ለጤና እጅግ አስፈላጊ የሆነ ማይክሮኑትረንት ነው። ሰውነታችን ፕሮቲን ለተለያዩ ወሳኝ ተግባራት ይጠቀምበታል። አንደኛ ለጡንቻና ለህዋስ ግንባታ፣ ሁለተኛ ለሆርሞንና ኢንዛይም ምርት፣ ሶስተኛ ደግሞ በሽታን ለመከላከል፣ አራተኛ ለቆንጅናና ለሰውነት ቅርጽ እና ለመሳሰሉት ይጠቀምበታል። ፕሮቲን ከፍተኛ መጠን የያዙ ዋና ዋና ምግቦች 3 ዋና ዋና ክፍሎች ይመደባሉ። ከእነዚህም ውስጥ የእንስሳት ተዋጽኦ አንደኛ፣ ሁለተኛ የእጽዋት ተዋጽኦ፣ ሶስተኛ የለውዝ ቅቤ እህሎች ናቸው። አንደኛው የእንስሳት ተዋጽኦ ወይም አኒማል ፕሮቲን የምንለው ይህ ምድብ ሙሉ ፕሮቲን ወይም ኮምፕሌት ፕሮቲን በመባል የሚታወቅ ሲሆን ሰውነታችን ራሱ ሊሰራቸው የማይችላቸውን አሚኖ አሲዶች በሙሉ ይዟል። ከዚህ በመቀጠል ፕሮቲን እንዴት አድርጎ በሽታን ይከላከልልናል የሚለውን እናያለን። ፕሮቲን በሽታን የሚከላከለው በሰውነታችን ውስጥ በሽታ ተከላካይ ህዋሳት ኢሙን ሴል እና ኬሚካሎችን በመገንባት በማጠናከር ነው። ሰውነታችን በሽታ አምጪ ተዋሳንን ወይም ቫይረስ እና ባክቴሪያን ለመዋጋት ፕሮቲንን የሚጠቀምባቸው ዋና ዋና መንገዶች የሚከተሉት ናቸው። አንደኛ አንቲቦዲ መስራት፣ ሁለተኛ የነጭ ደም ሴል፣ ሌሎችም ዋይት ብለድ ሴል በእንግሊዝኛው ማጠናከር፣ ሶስተኛው የመጀመሪያው መከላከያ እና ቆዳ እና ጥፍርን መገንባት፣ አራተኛ ለማጋገምና ህዋሳትን ጥገና ለማድረግ ይረዳል። አራተኛው አንቲቦዲ ለመስራት የሚለው አንቲቦዲዎችን ፕሮቲንን የሚሰሩ የሰውነታችን መከላከያ ሰራዊት ናቸው። ሁለተኛው ጠላት መለየት፣ ወደ ሰውነታችን የሚገቡ ባክቴሪያዎችንና ቫይረሶችን ለይተው ያጠፋሉ። ሶስተኛው ድጋሚ መከላከል፣ አንድን በሽታ ደግሞ እንዳይዘን በሽታውን ለመለየት አቅም አላቸው። በሽታ ከመከላከያዎቹ ውስጥ የነጭ ደም ሴሎችን ማጠናከር የሚለው ህዋሳትን ማደስ፣ በሽታ ተከላካይ የሆኑት ነጭ ደም ሴሎች ሌሎቹም ለመስራት ፕሮቲን ያስፈልጋል። ሁለተኛው በሽታ ተከላካይ የነጭ ደም ሴሎችን ማጠናከር የሚለው መልእክት ማስተላለፍ፣ ቶካይንስ የተባሉ የፕሮቲን የሚሰሩ ንጥረ ነገሮች መካከል ህዋሳት መቼ መዋጋት እንዳለባቸው መልእክት ያስተላልፋሉ። መጀመሪያው መከላከያ እና ቆዳና ጥፍርን መገንባት የሚለውን፣ ሶስተኛው ቆዳን ጥንካሬ፣ ቆዳችን በኬራቲን እና በኮላጅን የሚባል ፕሮቲን የተሰራ ነው። ሁለተኛው ደግሞ የመጀመሪያው አጥር፣ ጠንካራ ቆዳ እና የውስጥ አካላት ሽፋን ሙከስ ጀርሞችን ወደ ሰውነታችን እንዳይገቡ ይከላከላል። አራተኛው መከላከያ ማገገምና የህዋስ ጥገና፣ ቁስል ማዳን፣ የበሽታው የተጎዱ ህዋሳት በፍጥነት ይጠግናል እናም ያድሳል። ሁለተኛው ጉልበት መስጠት፣ ሰውነታችን በሽታ የሚዋጋበት ጊዜ የሚጠፋውን የጡንቻ ፕሮቲን ይተካል። እጥረት ሲያጋጥመን የሚያሳዩን ዋና ዋና ምልክቶች እነማን ናቸው የሚለውን እናያለን። ሰውነታችን ፕሮቲን እጥረት ሲያጋጥመው የጡንቻ መዛል፣ የሰውነት እብጠት፣ ኢደማ የምንለው የቆዳ ወይም የፀጉር መበላሸት ወይም የፀጉር መሳሳት፣ የቆዳ መድረቅ፣ የጥፍር መሰባበር፣ ተደጋጋሚ ረሃብ፣ ቶሎ በበሽታ መጠቃት፣ ከባድ ድካም የመሳሰሉትን ናቸው። የፕሮቲን እጥረት ዋነኛ መንስኤዎቹ እነማን ናቸው? የአመጋገብ ችግር፣ በቂ ፕሮቲን ምንጮች፣ ስጋ፣ እንቁላል፣ ጥራጥሬ አለመመገብ፣ የመምጠጥ ችግር፣ በጨጓራ የአንጀት ህመም ሲኖር ሰውነታችን ምግቡን በአግባቡ መውሰድ ሲያቅተው፣
የውስጥ ደዌ ህመም እንደ ኩላሊት ወይም የጉበት በሽታዎች ያሉ የጤና እክሎች ሲኖሩ። ስለ ፕሮቲን የነበረን መረጃ ይሄን ይመስላል። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለጤናችሁን ጠቃሚ የሆነ ተጨማሪ መረጃ በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ቻው።